የወገብ ህመም የሚያስቸግሩት ከሆነ ቀጥሎ ማሳያ ኤክሰርሳይሶች በመስራት ከህመሙ ማገገም ይቻላል። የመጀመሪያው ኤክሰርሳይዝ ብሪጅንግ ኤክሰርሳይዝ ይባላል። ልክ እንደዚህ ፍላት ሆኖ በመተኛት ምንም አይነት ትራስ ባለመጠቀም ነው የሚሰራው። እግር ይታጠፋል 90 ዲግሪ። ከዛ በኋላ ከዚህ ከመቀመጫ ስር ብድግ ማለት ነው። ይሄንን ኤክሰርሳይዝ 15 እየቆጠሩ ወይም 15 ሰከንድ እየተቆጠረ ለ3 ጊዜ ይሰራል። ቢቻል ጧትና ማሳ ላይ ወይም ደግሞ በቀን 2 ቢሰራ ሪከመንድ ይደረጋል ማለት ነው። ሁለተኛው ደግሞ ኤክስቴንሽን ኤክሰርሳይዝ ይባላል። መጀመሪያ ልክ ስንጀምር ቀላል ከሆነው እንጀምራለን። ልክ እጃችን እንደዚህ 90 ዲግሪ ይታጠፋል። ከትከሻችን ስትሬት ነው የሚሆነው እጃችን። ከዚህ ከደረት ቀና ማለት ነው። ይሄን እንደዚህ ስንሰራ ኢዚ ከሆነ ወይም ደግሞ ምንም አይነት ፔን የማይሰማንና ቀላል ከሆነልን አድቫንስ ማድረግ ይቻላል። ስለዚህ አድቫንስ እናደርገው እጃችንን ቀና በማድረግ ልክ እንደዚህ መስራት ይቻላል። እዚህ ጋር ያሉ ባክ ኤክስቴንሰር መስሎችን ስትሬንግዝ ለማድረግ ወይም ለማጠንከር የምንጠቀምበት ኤክሰርሳይዝ ነው ማለት ነው። ሶስተኛው ኤክሰርሳይዝ ደግሞ እንበረከክና ካቴን ካሜል ኤክሰርሳይዝ ይባላል። ልክ የወገብ የታችኛውን ክፍልና አንገታችንን በማንቀሳቀስ የምንሰራው ነው። ልክ አንገታችን ቀና ሲል የታችኛው ወገብ ልምጥ ወይም ወደ ታች ይላል። ከዛ ደግሞ አንገት ወደ ታች በሚልበት ሰዓት ደግሞ ወገብ ወደ ላይ ከፍ ይላል ማለት ነው። ልክ አሁንም ይሄኛውንም ኤክሰርሳይዝ ደሴም 15 እየቆጠሩ ወይም 15 ሰከንድ ለ3 ጊዜ እንሰራለን ማለት ነው። ይሄ ካቴን ካሜል ይባላል። አራተኛው ኤክሰርሳይዝ ደግሞ ፕላንክ ኤክሰርሳይዝ ይባላል። እጃችን ከትከሻችን ስትሬት ይሆናል። ከዛ ከወገብ ስር ብድግ ማለት ነው። ልክ እንደዚህ ከፍ ስንል ይሄ ወገባችን ወይም መቀመጫችን አካባቢ በጣም ከፍ ማለት የለበትም፣ በጣም ዝቅ ማለት የለበትም። ልክ እንደዚህ ስትሬት ይሆንና 15 እየቆጠርን 3 ጊዜ እንሰራለን። ይሄንንም በቀን 2 ብንሰራ ይመከራል። እነዚህን ኤክሰርሳይዞች ሰርተው በተከታታይ ሰርተው ምንም አይነት ለውጥ ማምጣት ካልቻሉና ወገቦች ስቲል ህመሙ የሚቀጥል ከሆነ የፊዚዮቴራፒ ምርመራና ሕክምና በማድረግ መፍትሄ ማግኘት ይችላሉ። ኤልሳቤት ካሳዬ ነበርኩ ከዛይን የፊዚዮቴራፒ ሕክምና ክሊኒክ የፊዚዮቴራፒ ባለሙያ።